የአሸባሪው ህወሓት አንድም በተካነበት የሐሰተኛ ፕሮፓጋንዳው በሌላ በኩል ደግሞ የሽብር ኃይሎቹ ሰርገው በመግባት የያዟቸው አካባቢዎች ሁሉ አሁን ላይ የምድር ሲኦል ሆነውበታል። የሽብር ኃይሉ የወገንን ጦር ከባድ እርምጃ መቋቋም አቅቶት ከሙትና ቁስለኛ የተረፈው እግሬ አውጭኝ ብሎ በሚሸሽባቸው አካባቢዎች ሀብትና ንብረትን የመዝረፍ ያልቻለውን ደግሞ በማውደም ሀገርና ዜጎቿን የማዋረድ ወደ ለመደው አስነዋሪ ተግባሩ ተሰማርቷል። እናም ሀገርና ህዝብን ሊያዋረድ ንጹሃንን ሊገድል ሴቶችን በጅምላ ሊደፍር ሀብትና ንብረት ሊዘርፍ ከደጅ ድረስ የመጣውን ወራሪ አሸባሪው ህወሓትን ኃይል አንድም ንብረት ይዞ እንዳይወጣ በተለይም በወረራ አካባቢ ያሉ ዜጎች ይህን ታላቅ ጀብዱ መፈጸም ይኖርባቸዋል ብሎ መንግስት ጥሪ አስተላልፏል። አሸባሪው ኃይል በተለይ ንብረቶችን አውድሞና ዘርፎ እንዳይሄድ በየአካባቢው ህብረተሰቡ ተደራጅቶ ነቅቶ መጠበቅ ይኖርበታል። ሁለተኛ የሚፈረጥጠው ጠላት እንዳያመልጥ ታጥቆና ተደራጅቶ እጅ እንዲሰጥ እንዲያደርግ እምቢ ካለም እርምጃ እንዲወስድበት። ሶስተኛም ጠላት በምንም መንገድ ዘርፎና አውድሞ እንዳይወጣ ለመከላከልና ለጸጥታ ኃይሎች ለመከላከያ አስፈላጊውን መረጃ እንዲሰጥ በእነዚህ አካባቢዎች ላይ የሚገኘው ዜጋ። አራተኛም በሁሉም የደጀን ስራዎች ላይ በተለይ ህዝቡ ተደራጅቶ ተዘጋጅቶ ሰራዊቱን እየተከተለ በተቻለው ሁሉ እንዲያግዝ መንግስት ጥሪውን ያቀርባል። የአስቸኳይ ጊዜ አዋጅ እዝ ባወጣው መግለጫውም በየአካባቢው ተበታትኖ እየተቅበዘበዘ የሚገኘውን የአሸባሪውን ኃይል የየአካባቢው ህብረተሰብ ተደራጅቶ የሽብር ኃይሉን እጅ እንዲሰጥ ያድርግ አለያም እርምጃ ወሰድበት ብሏል። የየአካባቢው ህብረተሰብ ተደራጅቶ የአሸባሪው ህወሓት ኃይል ንብረት ይዞ እንዳይወጣ እርምጃ በመውሰድ የሽብር ኃይሉ የታጠቀውን መሳሪያ የነፍስ ወከፍ የሆነውን ለራስህ እንድትታጠቅ የቡድን መሳሪያውን ደግሞ ለመንግስት የጸጥታ ኃይል አስረክበህ በምትኩ እንደሚሰጥም የአስቸኳይ ጊዜ አዋጅ እዙ በመግለጫው አስታውቋል። በወረራው ስር ያሉ አካባቢ ነዋሪዎችም ይህን ጀብዱ ለመፈጸም በሚያደርጉት ተጋድሎ የወገን ኃይል ግስጋሴውን ጨምሮ እንደሚደርስላቸውም መንግስት ገልጿል። በወረራው ስር ያላችሁ ወገኖቻችን ከወሎ ግንባር በተለያየ መልክ የሚመጣ ማናቸውም ንብረት በእናንተ ደጅ እንዳያልፍ በእናንተ መንገድ እንዳያልፍ ያለ የሌለ አቅማችሁን ሁሉ ተጠቅማችሁ እንቅስቃሴውን የዚህን መንጋ እንቅስቃሴ ለመክታት ጥረት እንድታደርጉ በአጭር ጊዜም ደግሞ የደጀኑ ህዝብ የሚደርስላችሁ እንደሆነ እንድትገነዘቡ እና ይሄ ከመንግስት ጥሪ የተላለፈላችሁ እንደሆነ እንድታውቁ እንፈልጋለን። አሸባሪው ህወሓት የኢትዮጵያ ህዝብና መንግስት በአመታት ልፋትና ጥረት ያፈሯቸውን ሀብት ንብረቶችና መሰረተ ልማቶችን እየዘረፈና እያወደመ በመሆኑ የአመታት የዜጎች ልፋት በከንቱ እንዳይቀር ህብረተሰቡ በየአካባቢው ተደራጅቶ ወራሪውን ኃይል ድባቅ መምታት ግድ የሚልበት ወቅት ሆኗል።